አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የፋጥማ ሚዲያ ተከታታዮች እንዴት ናችሁ? ደህና ናቸው? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ልጆች ቻናሌ ሰብስክራይብ በማድረግ በመጀመሪያ ቤተሰብ የሆኑ ላይክ ማድረጋችሁን አትርሱ ውዶችዬ። እንደምታበረታቱን ደግሞ ተስፋ አደርጋለሁ። በጣም ነው የሚያመሰግነው ከጎን የሆናችሁ ልጆች፣ እስከምታበረታቱ ልጆች በጣም ነው የማመሰግነው ወላሂ። እና ዛሬ የሚያሳዝን በጣም ለጆሮ የሚቀፍ ነገር ነው ሰማሁት ማለት ነው። በሀገራችን ወሎ ሀብሮ ወረዳ 024 ከምትባል ቀበሌ ልዩ ከተማዋ ጃራ ከምትባል ቦታ ላይ ከተማ ላይ 31 ሰዎች እንዲያርባ ህይወታቸውን በዛሬ 10 ሰዓት በኢትዮጵያ አቆጣጠር ህይወታቸውን ተነጥቀዋል ማለት ነው። ሙተዋል እና እየቆሰሉም አሉ የተማረኩም አሉ ማለት ነው። ተባን ለመከላከያነት ሊሰለጥኑ የመጡ ናቸው የሞቱት ሰዎች ማለት ነው። ባላገርም አሉ ያው የወጡትም የጠፉትም ጠፍተው የተማረኩትም ተማርከው አልሙህም የሞቱት ሰዎች 31 ሰዎች ሲሆኑ የተማረኩም አሉ የጠፉም አሉ። እና በሀገራችን እየተፈጠረ ያለው ነገር በጣም ነው የሚያሳዝነው ወላሂ። የስንቱ ቤት ተዘጋ፣ የስንቱ እናት እንባ ፈሰሰ፣ የስንቱ ህፃናት እንባ ፈሰሰ። አላህ በቃ ይበለው። እና መከላከያ ናቸው ያለቁት። በመከላከያ ሲሰለጥኑ የነበሩ ሰዎች ሲሆኑ ገዳዮቹ ደግሞ ፋኖ ናቸው ማለት ነው። ተደብቀው መጥተው እንዴት እንደገቡ ባልታወቀ መንገድ 31 ሰዎችን ህይወታቸውን ቀጽፈዋቸዋል ማለት ነው። አላህ ይጠብቀን። እና ወንድሞቼ እባካችሁ ለምንም ብላችሁ ስልጠና አትግቡ። አረ ወላሂ ለእናቶቻቸው ልጅ ሆኑ፣ ለሚስቶቻቸው ባል ሆኑ፣ ለልጆቻቸው አባት ሆኑ። እስኪ እናንተ ከሞታችሁ እኮ ካላስ ሁሉም ነገር ነው የሚያልቀው። ዛሬ የተዋጋችሁለት መንግስት ነገ የእናንተ ልጅ ዞሮ አያየው፣ የእናንተን እናትን ባያብስም። ሰው ከሞተ አለቀ። ምንም የሚቀጥል ነገር የለውም። ስራው ብቻ ነው አብሮት ሊቀጥል የሚችለው። እና ለምኑ ብለን ነው እራሳችንን መስዋዕት የምንከፍለው? ለምን ሰው ለሃይማኖት እንትን ቢል ለሃይማኖቱ ነው ይባላል ማለት ነው። ራሱ የኛ አካባቢ ሰው እኮ ማንኛው እንትን እንኳን ትክክል ሆኖ እንደሆነ የሚዋጋው በማያውቅበት መንገድ ነው ራሱን እያጣ ያለው ማለት ነው። ማንኛውን እንዴት ሲገድፉ ዛሬ መከላከያ አሪፍ ናቸው ሲባል እነሱን ይገድፋሉ። ነገ ደግሞ ፋኖ ናቸው አሪፎቹ ሲባሉ እነሱን ገዳፊ ይሆናሉ። ለማንኛው ትክክልና ማንኛው እንደሆነ አሪፍ እንኳን በማናውቀው መንገድ ነው እየገባን እያለቅን ያለነው። ለምን ለልጆቻቸው አባት አትሆኑም? ለምን ለእናቶቻቸው ልጅ አትሆኑም? አረ ወላሂ አትግቡ፣ ጦርነት አትግቡ። ግዴታ የሚባል ነገር ከሌለ አትግቡ፣ ወላሂ አትግቡ። እናንተ ከሞታችሁ ምንም ነገር የለም። በቃ ያኔ የተዋጋችሁለት ነገር ያኔ የሞታችሁበት ነገር አለቀ። ለሃይማኖታችሁ ብትወጉ ለሃይማኖት የተዋግቻለሁ በአኼራ እንትን እላለሁ ብላችሁ ታስባላችሁ። ይሄ ዝም ብሎ የሰው ልጅ ዝም ብሎ ሜዳ ላይ እየሄደ ይቀራል። አናሳዝንም? አረ ለነፍሳችን ነው ዋጋ እንስጣት። ወላሂ ያለ ሰው ነው ነገ ያለው። ያልፋል የሚባለው ላለ ሰው ነው። ነገ የሚኖረው ላለ ሰው ነው። እና ነጋችሁን አታበላሹ ከአላህ በታይ እልህ። እርግጥም በቀዷና ቀድር ቢሆንም እራሳችሁን ነጋችሁን አታሳጡ። በፍቃደኝነት የምታረጉትን ለጦርነት የምትዘጋጁ ሰዎች ተውት በቃ። ነገር እኮ ከውሎ አይዘልም። ነገር ከውሎ አይዘልም። አንዱ ደክሞ ካልተው በስተቀር ነገር ሊበርድ አይችልም። በቃ መተው ነው። ምንም ሳናውቅና ስንት ህዝብ ነው ያለቀው? ስንት ህዝብ ነው ያለቀው በመጀመሪያው ጦርነት ማለት ነው። የዛሬ 4 ዓመት ነው የዛሬ 3 ዓመት እንትን ባለበት ስንት ሰው ትግሬ፣ ኦሮሞ፣ አማራ አትበሉ። ሁሉም ለእናቱ ልጅ ነው። ሁሉም ለሚስቱ ባለው ለልጆቹ አባት ነው። ማንኛውንም ቋንቋ ተናጋሪ ቢሆን ማንኛውም እንሳን ለቤተሰቡ ያሳዝናል። ለቤተሰቡ ልጅ ነው። ሁሉም ናቸው የሚያሳዝኑት ወላሂ። አረ በአላህ አትግቡ፣ ጦርነት አትግቡ።
ራሳችሁን ጠብቁ። ለልጆቻችሁ ስትሉ፣ ለቤተሰቦቻችሁ ስትሉ በመንግስት ብረት እነሱን ይህን እንዲያንነቀጥ ብላችሁ የምትገቡ ሰዎች ደግሞ ብትነቀጡ አንድ መሳሪያ 100,000 ብር ነው። 100,000 ብር ያንተ ልጆች ይሄ መሳሪያ አሁን ለዚህ ብሎ ቢሞት ራሱ ያን መሳሪያ እሱ ሞቶበታል ተብሎ ለልጆች ማሳደጊያ አይሰጥም። ወላሂ ነው የምላችሁ። ጦርነቱ አልበቃለ። እኔ አሁን እየነገርኳቸው ያለሁት የኔን ቃል ማን ሰምቶት ማን ይሰማዋል ብዬ አይደለም። ግን የኛ አካባቢ ሰዎች እባካቸው ራሳቸው ወደ ጦርነት አትግቡ። ማንኛውም ሰው ሲኖር ብቻ ነው ሊያልፍለትም ሊያልፍበትም ነገ ሊኖርለትም የሚችለው ማለት ነው። ከሌለ ዛሬ ያለቀ በቃ። መልካምም ጊዜ ቢመጣ ያንን መልካም ጊዜ ማየት አይችልም ማንም ቢሆን። እናንተ ተዋግታችሁ ምን ብላችሁ ራሳችሁ መስዋዕት ሰጣችሁ ሳቀኛ ብትሆኑ ምናምን እንደዛ ሆኖ ራሱ እናንተ መጨረሻ ላይ ጥግ ላይ ብታደርሱት ያንን ነገር እናንተ ምንም ጥቅም አይኖራችሁም። የማኑን የምላችሁ ባለስልጣን ነው የሚደሳበት፣ ባለስልጣን ነው የሚጎርርበት፣ ባላፍ ነው የሚያወራበት፣ አፍ ያለው ነው ወጥቶ የሚያወራበት። እንደዚህ ብለን አሸነፍን እንደዚህ ብሎ የሚለው በዛ ነው። አላዋቂ በእግሩ ይደክማል፣ አዋቂ በምላሱ ያሳምናል ማለት ነው። እና ስለዚህ ራሳችሁን እናንተ እንትን በሉ። አገር ለመጠበቅ ነው ለምትሉት ለማንኛውም ለኦሮሞውም፣ ለትግሬውም፣ ለአማራውም አገሪቱ ኢትዮጵያ ሀገር ናት። ለሁላችንም ሀገር እስከሆነ ድረስ ከማን ነው የምንጠብቃት? እስኪ ሀገራችን የሁላችንም እስከሆነ ድረስ ከማን ነው የምንጠብቃት? ሀገራችንን የምንዋጋው የምትሉ ሰዎች ሀገራችን የሁላችንም ከሆነ የውጭ ሀገር ሰው ቢመጣ ሀገራችን ላለማስነካት እንላለን። ጠይብ አገሩ የሁላችንም አገር ሆኖ እያለ ከማን ለመጠበቅ ነው የሚያልቀው ህዝብ? አረ እንደው አላህ በቃ ይበለው እና በጣም ነው የሚያሳዝነው። አላህ ይጠብቀን። እኔ እንደዚህ ያለ ነገር ወላሂ መስራት አልፈልግም ነበር። ስለ ፖለቲካም ነገር እንደዚህ ሀሳብ አስተያየት መስጠት አልወድም በጣም። ዛሬ ግን በሞቱት ሰዎች በጣም ነው ያዘንኩት ማለት ነው። በጣም አላህ ብቻ ሙስሊሞቹንም አላህ ነፍሳቸውን ይማራቸው፣ ቤተሰቦቻቸውንም አላህ መጽናናቱን ይስጣቸው። ምን የሚባል ነገር አለ እንግዲህ የተማረኩትም እንግዲህ ያለ ፍላጎታቸው ደግሞ ወደ ጦርነት ነው የሚገቡት። ያሉትም ደግሞ እንትን ብለዋል። እስኪ አስቡት 31 ሰው በየአካባቢው ሬሳቸውን የተከፋፈሉት ማለት ነው። በየአካባቢው የግዳጅ 2-3-4 ሰው ሬሳ አከፋፍለው በየአካባቢው እንዲቀበር የተደረገው አስቡት። እናት ልጇን እንዴት ይመጣልኛል እያለ ይልካ። እንዲሁ በጣም ነው እኮ የሚያሳዝነው። ብቻ አላህ በቃ ይበለን፣ አላህ በቃ ይበለን። ያ ረቢ ያ ረብ ለከል ሐምድ። በጣም ነው ያዘንኩት ወላሂ። ሱብሃንአላህ 4 ዓመት 5 ዓመት ሙሉ ሰው በሁለት ቂጡ አይቀመጥም እንደዚህ ተንጠልጥሎ በቃ ይባል። ጦርነቱ እየቆመ ይመስለናል። በሆነ አካባቢ ላይ ጦርነቱ ቆሞ ያኔ በአካባቢያችን ላይ ለተወሰነ ጊዜ ጦርነቱ ሲቆም ማለት ነው በሀገሩ ላይ እንዳለ ጦርነቱ የቆመ ይመስለናል። ግን እንዲህ አይደለም። ለአካባቢያችን ሲመጡ ብቻ ስለምንሰማና ትኩረት ስለምናደርግበት እንጂ ከተጀመረ አንስቶ ቆሞ አያውቅም። ሱብሃንአላህ። አላህ በቃ ይበላል፣ አላህ በቃ ይበለው ያ ረብ። እና አላህ ይጠብቀን፣ እኛንም አላህ ይጠብቀን። የቤተሰቦቻችንን ክፉ ከመስማት አላህ ይጠብቀን፣ አላህ ይጠብቃቸው። ቤተሰቦቻችንንም ወንድሞቻችንን፣ አገራችንን ሁሉንም አላህ ይጠብቅልን። የተናገርኩትም ስህተት ካለ አውፉ በሉ ውዶችዬ። ሰላማችሁ ይብዛል። ለራሳችን ስለው ያው የመሰለኝ ነው የተናገርኩት እና ደህና ሁኑልኝ እላችኋለሁ ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።